የታላቅነት መንገድ አዲስ መጽሐፍ በገበያ ላይ። ኔልሰን ማንዴላን አስብ፣ ኤለን መስክን አስብ፣ ኃይሌ ገብረስላሴን አስብና ቀጥሎ ደግሞ ራስህን አስብ። እንደነሱ የታላቅነት መንገዱን አግኝተኸዋል? የታላቅነት መንገድ መጽሐፍ። ታላቅነትን ማንም በወርቅ ሳህን አይሰጥህም። እንደ ታላቆቹ ታግለህ ያንተ ታደርገዋለህ እንጂ። የታላቅነት መንገድ መጽሐፍ። በተሰማራሁበት ዘርፍ ታላቅ መሆንን መች ጠላሁት፣ መንገዱ ነው እንጂ የጠፋኝ ካልክ ደግሞ ካለህበት ተነስተህ ነገ ልትደርስበት የምትፈልገው ታላቅነት ላይ መድረስ እንድትችል የሚረዳ የታላቅነት መንገድ መጽሐፍ መንገዱን ሁሉ ሊያሳይህ አለው ይልሃል። የታላቅነት መንገድ መጽሐፍ በሮቢን ሻርማ የተጻፈው የታላቅነት መንገድ መጽሐፍ ለድህነት፣ ለውድቀት፣ ለትንሽነትም ሆነ ለዝቅታ እጅ አትስጥ ይልሃል። ዛሬውኑ የታላቅነት መንገድ መጽሐፍን ገዝተህ የታላቅነት ጉዞን ጀምር። አንዴ ታላቅነት መንገዱን ካገኘኸው ደግሞ የጄንሲን ስሮን ታላቅነትን አትጠራጠር የተሰኘው መጽሐፍ ማንበብ ይኖርብሃል። ምክንያቱም አንተ ታላቅ ነህና። አዲሱ የታላቅነት መንገድ መጽሐፍና ሁለተኛ እትም የደረሰው ታላቅነትህን አትጠራጠር መጽሐፍ፣ ሁለቱም መጽሐፍት በየመጽሐፍት መደብሩና ባዟሪዎች እጅ ይገኛሉ።